ሁላችሁም በጣም አሳፋሪዎች ናችሁ። እንደዚህ አይነት ቀልድ የለም። ይሄን ቪዲዮ እዩት። እንግዲህ እንደምትመለከቱት አንደኛው መጀመሪያውን ካራክተር የተጫወተው አይኑ በደንብ ማያይ አይነ በሲር የሚባለው፣ ሁለተኛው እንግዲህ እንደምታዩት ደግሞ እዚች ጋር አካለ ጎዶሎ እንዲሁም አንድ እጅ የሌለው፣ ሶስተኛው ደግሞ እንደምታዩት መናገር የማይችል፣ አራተኛው እንዲሁም ደግሞ ጆሮ የማይሰማ። እኔ አልገባኝም፣ እናንተ አስረዱን እስቲ። ይሄኛው ትምህርት ይሰጣል እያላችሁ ከሆነ እንግዲህ ማህበረሰቡ ጠንቋይ አይቀልብም። ይሄኛውን ምን ብሎ ጠንቋይ ለነገሩ ለራሱ አያውቅም። አምላክ አይደለን እኛ የሰው ልጆች ነን። የውስጣችሁን እኛ ልናውቅ አንችልም። ግን እንዳየነው ቪዲዮውን ግን እየቀለዳችሁ ነው ያላችሁት። ዓለማችን ላይ ውዱ ሀብት ማለት እኮ አምላክ የሰውነት አካላችንን የሰጠን ነው። እንዴት በዚህ ይቀለዳል? እናንተ አራታችሁ ይቅር። እኔ በጣም ግራ የገባኝ ማለት ነው ኮመንት ላይ ገብቼ ሳይ ከ60 እና ከ70% በላይ ያለው ማህበረሰብ ቀልድ ነው የያዘው፣ ይስቃል ምናምን። እያበረታታችሁ ነው ያላችሁት። ነገ ደግሞ የሞተ ሬሳ አቁሞ ለአራት እያስደነሱት ያሳዩን ማለት ነው እነዚህ ልጆች። ዛሬ ይሄ ሁሉ ማህበረሰብ ከተቀበላቸው ምስጋና ለዓለማቱ ጌታ ነው ማቅረብ ያለባቸው።